ከብሎክቼን ቴክኖሎጂ ማደግና መስፋፋት ጋር ተያይዞ እጅግ እያደገና እየጎለበተ የመጣ ኮንሰፕት ቢኖር ኤንኤፍቲ ነው። ስለ ብሎክቼን ምንም የማታውቁ ከሆነ ስክሪኑ ላይ የሚታየውን ወይም ዲስክሪፕሽኑ ላይ የሚገኘውን የብሎክቼን ኢንትሮዳክተሪ ቪዲዮ ማየት ትችላላችሁ። በዚህ ቪዲዮ ስለ ኤንኤፍቲ ባጭሩ እንመለከታለን። ኤንኤፍቲ ቴክኖሎጂ ለብዙ ዓመት መሬት ላይ የነበረ ቴክኖሎጂ ቢሆንም ከ2020 ጀምሮ በተለይ ከዲጂታል አርት ጋር ተያይዞ በከፍተኛ ፍጥነት እያደገ የመጣ ቴክኖሎጂ ነው። ይህ በብዙዎች ዘንድ ኤክሳይትመንት እየፈጠረ ያለ ቴክኖሎጂ የመሆኑንም ያህል ብዙ ስካሞችም ከዚህ ቴክኖሎጂ ጋር ተያይዘው ሲንዘራፉ ይታያል። ወደ ቃሉ ትርጉም ስንመጣ ኤንኤፍቲ ምህጻረ ቃል ሲሆን ትርጉሙም ነን ፈንጂብል ቶክን ማለት ነው። ነን ፈንጂብል ማለት ዩኒክ እና ሊተካ የማይችል ማለት ነው። ለምሳሌ ፊዚካል ገንዘብና ክሪፕቶ ከረንሲዎች በተቃራኒው ፈንጂብል ናቸው፣ ማለትም ይተካሉ። የምንለዋወጣቸውና የምንገበያያቸውም ለዛ ነው። ኤንኤፍቲ ግን ዩኒክ እና ሊተካ የማይችል ዲጂታል አሴት ነው። እያንዳንዱ ኤንኤፍቲ ዩኒክ የሆነ ዲጂታል ሲግኔቸር አለው። ኤንኤፍቲዎች ዲጂታል አሴቶች ሲሆኑ ፎቶ፣ ቪዲዮ፣ ኦዲዮ ፋይል ወይም ሌላ ዲጂታል ፎርማቶች ሊሆኑ ይችላሉ። እስቲ አስቡት፣ ዩኒክ የሆነ የእናንተ ዲጂታል ፊርማ ያለበት ዲጂታል አሴት እንደማለት ነው። ከኤንኤፍቲ ምሳሌዎች መካከል የጥበብ ስራዎች፣ ኮሚክ መጽሐፍት፣ የስፖርት እቃዎች፣ ትሬዲንግ ካርዶች፣ ጌሞች እና የመሳሰሉት ይገኙበታል። እነዚህ ዲጂታል አሴቶች ኦንላይን ሲሸጡ ባለቤትነቱ ነው እየተሸጠ ያለው ማለት ነው። ኤንኤፍቲዎች እንዴት ነው የሚሰሩት? ኤንኤፍቲዎች እንግዲህ ክሪፕቶግራፊክ አሴቶች ሲሆኑ የሚቀመጡት ብሎክቼን ላይ ነው። እያንዳንዱ ኤንኤፍቲ ከሌላው ኤንኤፍቲ እንዲለይ የሚያደርገው ዩኒክ የሆነ ኮድ አለው። ይህም በባለቤቶችና በገዢዎች መካከል ቶክኖችን የማስተላለፍ ሂደቱን ቀላል ያደርገዋል። የኤንኤፍቲዎች ዋጋ የሚወሰነው በገበያው ነው፣ ማለትም በፍላጎትና በአቅርቦት ነው። ልክ ፊዚካል አሴቶች እንደሚገዙና በትርፍ እንደሚሸጡ በተመሳሳይ መንገድ ኤንኤፍቲዎችም ይገዛሉ፣ ይሸጣሉ። ኤንኤፍቲዎች እንደ ጥበብ ስራ ወይም ሪል ስቴት የመሳሰሉ ፊዚካል አሴቶችን ሳይቀር የሚወክሉ የዲጂታል አሴቶች ናቸው። የእውነታው ዓለም አሴቶች በዲጂታል ዓለም በዚህ መልኩ መገበያየታቸው ለብዙዎች የመግዛት የመሸጥና የመነገድን ሂደት ቀላል ከማድረጉም በላይ ተአማኒነት ያለው ነገር አድርጎላቸዋል። የኤንኤፍቲ ገበያ እንግዲህ ብዙ ጥቅምም ሪስክም ያለበት ገበያ ሲሆን ስለ ገበያው ጠለቅ ያለ ቪዲዮ እንድንሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁን። ለዚህ ቻናል አዲስ ከሆናችሁና በየሳምንቱ ይህን የመሳሰሉ ትኩስ የቴክ መረጃዎች ለማግኘት ሰብስክራይብ እንዲሁም የቤል አይኮኗን መጫናችሁን እርግጠኛ ሁኑ። ቀጣይ ሳምንት በሌላ የቴክ ቪዲዮ እስከምንገናኝ ሰላም ቆዩ ስንል ተሰናበትን።